Wherever if you wanna go, I'm down. Darling, we'll make the biggest thing. እሺ ክቡራትና ክቡራን የዕለቱ የክብር እንግዳችን የገቡ ስለሆነ ካላችሁበት በክብር እንድትቀበሉልኝ እጠይቃችኋለሁ። አብሮነት ልክ እንደ ስሙ ግዘፍ የነሳ በሀገር ወዳድ ኢትዮጵያውያን የተቋቋመ የኢትዮጵያ የፋይናንስ መሰረት ሊሆን መንገድ የጀመረ ግዘፍ የነሳ ሀገር በቀል ድርጅት ነው። ይሄ አብሮነት እንደ ስሙ ምድራችንን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንድነትን ለምድራችን እግዚአብሔር ያምጣልን። በዚህ ጉዞ ላይ የሚገኘው አብሮነት በዛሬው ዕለት አካል ጉዳተኝነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየንን ጋዜጠኛ ተስፋዬ ገብረ ማርያምን ልዩ ስጦታ ሲያበረክት ምን እንደምል አላቅም። ማኔጅመንቱ የለፋበት ድካም ውጣ ውረዱ ቀላል ነገር አይደለም። ስለዚህ አብሮነት ግን የተስፋዬ ጉዳይ የኔ ጉዳይ ነው። በመጨረሻም ብዙ ውጣ ውረዶችን በአብሮነት አልፈን እዚህ ስለደረስን የአብሮነት ቤተሰቦች እንኳን ደስ አላችሁ እያልን እነሆ ለብዙ ዘመናት የለፋህበት የጋዜጠኝነት ሕይወት ፍሬ አፍርቶ ሕይወትህ ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶልሃል ተብሏል። ከፍ ያለ ክብር መስሪያ ቤታችን ከጎን ሆኖ ድጋፉን አብሮነቱን አጠናክሮ ይቀጥላል። በርቱ፣ ገና ጅምር ነው። በርቱ፣ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። ዛሬ ግን ታሪክን የሚቀይር አምላክ አለ። ሰውን የሚልክ አምላክ አለን። እግዚአብሔር ሰው ይልካል። ሳቱንና ነገሬን ነፍጼን የመሳሰሉ አብሮነትን ወለደ። ረጅም ቀጭን ቀይ ልጅ ነች። ሳቴላ ትባላለች። የዛሬ 7 ዓመት ነው የመጣችውና እያወራች ታለቅሳለች፣ እያለቀሰች ትስቃለች፣ እየሳቀች ደግሞ ታለቅሳለች። አመሰግናለሁ። በእውነት በጣም ደስ ብሎኛል። አብሮነት በዚህ አይነት ደረጃ እንደዚህ አይነት ስራ ይሰራል ብዬም አላሰብኩም ነበረ። ግብዣው ሲደረግልኝ በተደጋጋሚ ደውለው ልጆቹ ሲያወሩኝ በዚህ ደረጃም አልመሰለኝም። ይሄ በጣም መታደል ነው። በተለይ ይሄ መስጠት የሚለው ነገር እናንተ መቀመጥ አይቻልም፣ እንዳትቀመጡ። ሌላ ድንቅ ሰርፕራይዝ ይኖረናል። ክብርት መዛ ይቆዩልናል። የፕሮቶኮል ሰዎችም እዚሁ ትሆናላችሁ። አብሮነት ተመስቶ እዚህ ደረጃ እስኪደርስ ድረስ ትልቅ ኃላፊነት በመወጣት መሪዎችን በማፍራት የዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎችን በመደገፍ የቢዝነስ ሐሳብ ያላቸውን ሰዎች ፊት ለፊት እንዲመጡ በማድረግ እንደዚሁም ሴት ሆነሽ ግዙፉን ሐሳብ ስለተወጣሽ በጣም እናመሰግንሻለን ልትባል ልዩ ሽልማት ሊሰጣት
የአብሮነት ዋና ስራ አስፈጻሚ ሙሉቀን ወርቁ ልዩ ሽልማት ይበረከትላታል። ይሄን ልዩ ሽልማት እውነት ለመናገር እሷ አታውቅም። ሽልማቱን የዕለቱ የክብር እንግዳችን እንዲሸልማት እናደርጋለን። ኦ በጣም ድንቅ ነው። በጣም አስደናቂ ጊዜ ነው። እውነት ለመናገር አታውቅም። እስከዚህ ደቂቃ ድረስ እኔ ብቻ ነበር የማውቀው። ሀገርሽን ትውልዱንም እያገለገልሽ ስለሆነ እናመሰግንሻለን የተባለ ሽልማት ነው። ሌላም ሰርፕራይዝ ተሸላሚዎች አሉ። ስም ዝርዝራቸውን እጠራለሁ። ሽልማቱን በፍጥነት ታበረክታላችሁ። አቶ ገብረ ሚካኤል ገብረ ማርያም የአብሮነት ምክትል ስራ አስኪያጅ ሌላ ሽልማት ይበረከትላቸዋል። ልክ እዛው ላይ እንግዶቻችን የክብር እንግዳችን ጋር ሌላኛው ተሸላሚያችን ኢሳያስ ሻምበል የኦፕሬሽን ክፍል ኃላፊ፣ ከፍ ያለ ክብር እናንተ እየሰጣችሁ። ሌላኛው ተሸላሚያችን እዛው ፍጹም ፍቅሩ ማርኬቲንግ ክፍል ኃላፊ። ፍጹሜ እንኳን ደስ ያለ፣ እንኳን ደስ ያላችሁ። ዮሐንስ አበበ የአይቲ ክፍል ኃላፊ፣ እጅግ ድንቅ ነው። ናትናኤል ሰቦቃ የስልጠና ክፍል ኃላፊ እዛው ላይ በጣም ነው የምናመሰግነው። የማሳር